ከማያምን ሰው ጋር ጋብቻ ማድረግ የእግዚአብሔርን ዓላማ መቃወም ነው። በቃ እግዚአብሔር ዓላማ መቃወም፣ ከእግዚአብሔር ጋር በተቃራኒ ቦታ ወይም መንገድ መቆም ነው። የእግዚአብሔር ቃል በሁለተኛ ቆሮንቶስ 6:14 በጣም የሚታወቅ ፌመስ የመጽሐፍ ቅዱስ ክፍል ነው። ከማያምን ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋራ ምን ተካፋይነት አለውና፣ ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከብሔልወር ጋር ምን መስማማት አለው? በዚህ ልክ ነው እግዚአብሔር የሚያየው። ልቡ ለጌታ ቅርብ ነው። አይቃወመኝም አትቃወመኝም እያላችሁ ራሳችሁን ማታለል ማቆም አለባችሁ። በቃ እግዚአብሔር ቃሉ ይሄን ነው የሚናገረው። ምን መስማማት አለው? ብሔልወርና ክርስቶስ ይላል። ከአጋንንት ጋር ነው የሚያያይዝ ወይስ ብርሃን ከጨለማ ጋር ምን ህብረት አለው? ብርሃንና ጨለማን እናጋባቸው ብንል አሁን ውጭ ያለውን ጨለማ ናግባ ብንለው ይቻላል? ውጭ ያለውን ጨለማ ማስገባት ካስፈለገ ብርሃንን ከቤት ማውጣት ነው ያለብን። በቃ ብርሃንና ጨለማ ሲጋቡ ሁሉ ጊዜ እንደዚህ ነው። በዚህ በኩል ጨለማ ይወጣል፣ በቃ ተለምኖ ሲገባ ብርሃን በዚህ ይወጣል። አረቅ ብትዳራችሁ ይሻላል ብለ ብርሃንን ጎትተህ ስታስገባው ጨለማ ይወጣል። ሁለቱ አብረው መኖር አይችሉም። ብርሃንና ጨለማ ምን ህብረት አላቸው? በብርሃንና በጨለማ መካከል ያለው ልዩነት ነው ያለው። ምን ህብረት አላቸው? ምን ተካፋይነት አለው? የሚያምን ከማያምን ጋር፣ ክርስቶስ ከብሔልወር ጋር፣ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ጣዖትና መቅደስን ነው የሚለው። ስለዚህ በጣም በተለያየ መንገድ ሄዳችሁ ፍቅር ያዛችሁ፣ ፍቅር ያስያዛችሁ ሌላ ችግር ውስጥ ያላችሁ ሰዎች ምንድነው መፍትሄው የምትሉ፣ ስንጋባ ነገሩ አይቀየርም ወይ የምትሉ፣ አይቀየርም ይቅርባችሁ፣ ቢቀየርም ይቅርባችሁ። ከእግዚአብሔር ዓላማ ጋር ተጣልታችሁ ገብታችሁ ህይወታችሁን አታመሳቅሉ። መጽሐፍ ቅዱስ የተጻፈው ለትምህርታችን። የሚሰማኝ ቢኖር ነው የሚለው በእርጋታ ይቀመጣል። ከመከራ ስጋት፣ ነገ ከሚመጣ መከራ ስጋት ምን ያደርጋል? የነገን መከራ ስጋት ውስጥ እንዳትገቡ የሚረዳችሁ ከማያመን ጋር አትያያዙ፣ ይቅርባችሁ፣ አትጠመዱ። ምን መጋጠም አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው የእግዚአብሔር ቤተ መቅደስ ነንና፣ እስቲ እኔ በሉ የሕያው የእግዚአብሔር ቤተ መቅደስ ነኝ። እንዲሁ ለእግዚአብሔር ተናገር እንዲህ ሲል፣ በእርሱ እኖራለሁ፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ፣ መቅደስ ሲሆኑ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን አትንኩ ይላል። ውጡ፣ ይቅርባችሁ። አሁን አግብታችሁ የማያምን ባል ያላችሁ፣ የማያምን ሚስት ያለ እረረሽና ፓስተር ቸሬ ቤት በኩል ነው የሚወጣው ማለት አትችልም። ለአንተ ደግሞ መድኃኒቱን እነግርሃለሁ። አረፋ ቁጭ በል። የእግዚአብሔር ቃል ይሄን ነው የሚናገረው። ያመነና ያላመነ ተጋብቶ የኖሩ ሰዎች ካሉ አርፎ ይቀመጡ ነው የሚለው። ያልገባ ግን እንዳይገባ፣ የገባና የሚኖር የሚያምን ሚስት ያለው የማያምን ባል ያላት፣ የሚያምን ባል ያለው የማታምን ሚስት ያለው ምን ያድርግ? አረፈ ስብስብ ብለህ ቁጭ በል፣ ሂስህን ዋጥ። መጽሐፍ ነው የሚለው። ያላመነው አልፈልግም ካንቺ ጋር መኖር ብሎ ቢለይ ይለይ፣ መብቱ ነው። ያመነችው ግን ስላላመነ ትለየው አይልም። አርፈሽ ቁጭ በይ ነው የሚለው። ከዚህ በፊት ይህን ትምህርት ሳስተምር በጣም አንዲት ቅድስና ገባት። ከዛ ሄደችና እንዳትነካኝ አንተ እርኩስ ምናምን ማለት ጀመረች። ኧረ እባክሽ እኔ እንደዚህ አላስተማርኩሽም፣ ስነ ስርዓት አፍንጫሽን ቢልሽ እኔ የለሁበት። እኔ እንደዚህ አላስተማርኩሽ። ሂጂና ቀፊው፣ እየጸለሽ ቀፊው፣ ሂጂና ቀፊ። ፓስተር ቸር ያስተምረናል ቅዱስ ነኝ እኔ አንተ እርኩስ ነህ አይባልም። ሰክሮ ሲመጣ ደረቱን ትክፍ አድርገሽ ሲያስመልስ ከዛ ቀዝቃዛ ውሃ ስጪውና ጠዋት ሱስ ፍትፍት ምናምን እየሰጠሽ እንደዚህ ነው የሚያዘው። እምቡርምቡራት በእኔ ያላልኩሽ፣ እኔ ሰብስብ በእኔ ያዢ ነው ያልኩት። ሰብስብ በልና ሚስትን ያዝ ነው ያልኩት። መጽሐፍ ቅዱስ እንደሱ ነው። የገቡ አይውጡ፣ ያልገቡ ግን እንዳይገቡ።
ዛሬ የማያምኑ ሚስቶች አግብተው የሚሰቃዩ፣ የማያምን ባል አግብተው የሚሰቃዩ ስፍር ቁጥር የሌላቸው ብዙ ሰዎች አሉ። የነሱን ዕጣ ፋንታ የእናንተ እንዳይሆን ነው ዛሬ ማወራላችሁ። ከክርስቲያን ትሻላለች ይላል አንዳንዱ ይመጣል። ተው እንጂ አዎ በጣም ለምኑኝ አትልም። ክርስቲያን ልጸልይበት ምናምን ትላለች፣ እሷን ለምኑኝ አትልም። ዝም ብላ በሰላም ነው። ሰውዬ ነግሬሃለሁ፣ በገዛ እጅ ሄደ ስቶቭ ውስጥ እንዳትገባ። እኔም እቀበላቸዋለሁ፣ እናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። እግዚአብሔር ያለው ይህንን ነው። ስለዚህ ከማያምን ጋር ሄዶ ይሁን ነገር ውስጥ የሚገባ ሰው ከእግዚአብሔር ዓላማ ጋራ ከእግዚአብሔር ፕሮግራም ጋራ የእግዚአብሔርን ዓላማ እየተቃወመ ነው። እግዚአብሔር ያለው ይሄንን ነው። ይሄንን አናረግም ካላችሁ እየተጣላችሁ ያላችሁት ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ። ይሄን ነው መጽሐፍ የሚናገረው። መጽሐፍ ቅዱስ ይሄን ነው የሚናገረው። እግዚአብሔር ለትሑታን ጸጋን፣ ለትዕቢተኞችን ግን ይቃወማል። ትዕቢተኛ ማለት ትዕቢተኛና ሰይጣን ለእግዚአብሔር እኩል ናቸው። እግዚአብሔር ትዕቢተኞችን የሚቃወመው ልክ ሰይጣንን እንደሚቃወመው። ትዕቢተኞችን እግዚአብሔር ምን ይላል? ይቃወማል። ለትሑታንስ ጸጋን ይሰጣል። እሺ ለሚሉ፣ ትሑት ማለት ለቃሉ የሚገዙ፣ ለቃሉ የሚንቀጠቀጡ፣ ቃሉን የሚያከብሩ፣ እግዚአብሔርን አክብረው የሚኖሩ፣ ራሳቸውን ለእግዚአብሔር የሰጡ ማለት ነው። ትሑታን ማለት እግዚአብሔር የሚለውን እሺ የሚሉ ማለት ነው። እምቢ የሚሉና የሚያምፁስ ትዕቢተኞች፣ እነሱን ደግሞ እግዚአብሔር ይቃወማቸዋል። ስለዚህ በሕይወታቸው ዘመን ሁሉ እግዚአብሔር እየተቃወማቸው የሚኖሩ ሰዎች ይሆናሉ። ዲያብሎስን ተቃውሙት ከእናንተም ይሸሻል። እነማ? ትሑታን ለእግዚአብሔር የተገዙ። ያልተገዙት ቢቃወማ አይሸሻቸውም። መጽሐፉ የሚለው ለእግዚአብሔር ተገዙ፣ ከዛ ዲያብሎስን ተቃውሙት ነው የሚለው። ዲያብሎስን ተቃውሙት የሚል አልተጻፈም። መጀመሪያ ለእግዚአብሔር ተገዙ፣ ከዛ ዲያብሎስን ተቃውሙት። ከእናንተ ምን ይላል? ይሸሻል። ዲያብሎስን እንዲሸሽሽ ትፈልጊያለሽ? ያው ለእግዚአብሔር ተገዢ፣ አለበዛ ዲያብሎስ ራሱ ያገባሻል። ሚስቴ ናት ይላል። ሰምታችሁ ታውቁ እንዴ? ሰይጣን እኮ ደፋር ነው መስሎሽ ለእግዚአብሔር አልገዛም ስትይ ሰይጣን ሚስቴ ናት ይላል። በቃ ይጽፍብሽና የኔ ናት ነው የሚል። እሱ እኮ ባለጌ እኮ ነው፣ ባለጌ እኮ ሚስቴ ናት ይላል። አሳድጌም አልሰጥም ይላል። እንዴ ነገርየው ከእግዚአብሔር እኮ አይቶ ነው። እግዚአብሔር ፈጣሪሽ ባልሽ ነው ይለለ እንዴ? እሱ ብቻ ነው እንዴ? እኔም ይላል። ለእግዚአብሔር ተገዙ፣ ከዛስ ዲያብሎስን ተቃውሙት። ከእናንተ ምን ይላል? ዲያብሎስን ተቃውመው የማይሸሽ ከሆነ ቆም በልና ጠይቅ። ድምጽህ ወፍራም ስላልሆነ አይደለም ያልሸሸ። ዲያብሎስን በወፍራም ድምጽ አናሳድደውም። በጣም የሚያሳዝኑኝ ብዙ እህቶች አሉ። ድምጻቸውን ሳውንድ ቦክሳቸውን ቀደው ቁጭ ያሉ ካልጮሁ ነብይ የሆኑ የማይመስላቸው ሰዎች አሉ። ኧረ እባክሽ ተይ፣ በሰላም በሶፕራኖ ቀጥይ አርፈሽ ቤዝ ካልሆነ ድምጽ ቀደውታል። በጣም ብዙ ሴት ሳውንድ ቦክሱን ቀደው። ለምን ሲባል ሴጣን እንደዚህ ድምጽሽ ስለቀደድሽ አይወጣም። ሴጣን የሚወጣው መጽሐፍ ቅዱስ ለእግዚአብሔር ምን አድርጊ ተገዥ። ከዛ ዲያብሎስን በኢየሱስ ስም ስትዩ ይሸሻል ቢሉ ሌላ ሴጣን ሰራችሁ እንዴ? ተቃውሙት ከእናንተም ይሸሻል። ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙ ከእናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ እርሱ ወደ እናንተ ይቀርባል። ስለዚህ ያላመነ ጋ ምናምን የምትሉ ሰዎች ተቃውሟችሁ ቸሬ እንዳይመስላችሁ። የእግዚአብሔርን ዓላማ ነው የምትቃወሙት። የእግዚአብሔርን ፕሮግራም ነው እግዚአብሔር አላልኩም ያለውን ነገር ብለሃል እያላችሁት እግዚአብሔር በሌለበት የምታሙት ሰዎች ነው የምትሆኑት። እግዚአብሔር ይጠብቃችሁ። ሌላው በጣም ይሄንን እንግዲህ አስቀድሞ ምንድነው መጠንቀቅ በኋላ ከመማቀቅ ምናምን እንትላላ። ታሞ ከመማቀቅ አስቀድሞ እስቲ በሉት፣ እስቲ ታሞ ከመማቀቅ በሉ አስቀድሞ መጠንቀቅ በሉ እስቲ። በጣም ጥሩ። የዘሌዋውያን ምዕራፍ 20 ቁጥር 13 አንብበን አንድ ነገር እናገራለሁ እዚህ ጋር። ማናቸውም ሰው የተማረ ያልተማረ፣ ሀብታም ድሃ፣ ከተሜ ገጠሬ፣ ነጭ ጥቁር፣ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸውም በላያቸው ነው ይላል።
ስለዚህ ጋብቻ፣ ጓደኝነት፣ ሴት ከሴት ጋር፣ ወንድ ከወንድ ጋር በፍጹም አይፈቀድም። ይህ የእግዚአብሔር ቃል በጣም ስለሰለጠንክ፣ በጣም ስላደክ፣ በጣም ስለተማርክ፣ በጣም ስለተፈላሰፍክ አይቻልም። ይህ የእግዚአብሔር ቃል መጽሐፍ ይወገር ነው የሚል። በኮብልስቶን ጭፍጭፍ አድርጉና ግደሉት፣ ደሙ በራሱ ላይ ነው ይላል። አይገርምም? ፓስተር ቸሪ አሁን አስፈላጊ ነው? አዎ አስፈላጊ ነው። እወቁት፣ ዝም ብላችሁ አየሩ ይስማ። ነግሬያቸዋለሁ። እኔ ቢሮ ሴትና ሴት አፋትቻለሁ። በጣም ነው የምወዳት። ማመን ያቃተኝ። እንዴት ጀመራችሁ? በጣም ቆንጆች እዚህ ውስጥ የለም የነሱ አይነት ቆንጆ፣ ገራሚ ቆንጆች፣ የተማሩ በዋንጫ የተመረቁ። በፍቅር ሰበብ አንዷ ከለንደን የመጣች። በምን ጀመራችሁ? በጥናት አብረን እናጠና ነበር። አጥናን ሚድናይት ሲሆን እንተኛለን። ከዛ እንደ ቀልድ ተነካካ። ከዛ ሰለጠኑ። ከዛ አደጉ። ከዛ በሚስጥር ይዘው ተጋቡ። አበሻ አበሻ። ስለዚህ እንደዚህ አይነት ቀልድ የጀመራችሁ ሰዎች አላችሁ። አልፎ አልፎ አሁን ቲክቶክ ያለው እያሉ ሰዎች ጋብዙ ሳይ የኛ የሆነ ነገር አይቼ ሲቀጥል የሆነ ሴቶች ሲላላሱ ያለው እናንተም ላይ ይመጣል ወይስ እኔ ብቻ ላይ ነው? እኔ ለማናደድ ይመስለኛል እኔ ጋር ይመጣው። እንደዚህ የሰለጠንሽ የምትሟዘዢ ያው መጽሐፍ ይወግርሻል። ይሄ እግዚአብሔር ቃል ይወገር ነው የሚለው። ደምሽ በላይሽ ላይ፣ ደምህ በላይ ላይ ነው። ስልጣኔ መስሎ አጓጉል ነገር የጀመራችሁ ስርቻ ለስርቻ የምትርመጠመጡ ክልክል ነው። ከወንድ ጋር እንደምታደርግ ሴት ከሴት ጋር ብታደርግ፣ ከሴት ጋር እንደሚያደርግ ወንድ ከወንድ ጋር ቢያደርግ ይሙት ይገደል፣ ደሙ በራሱ ላይ ነው ይላል። ይሄ የእግዚአብሔር ቃል ነው። ስለዚህ ስለ ጋብቻ ሲታሰብ መቼም የማይሆን እኔ በህይወት መሬት ላይ እያለሁ መቼም የማይሆን ነው። እኔ ባለሁበት ዘመን እስቲ እኔ እናንተም ባላችሁበት ዘመን የማይሆን ከሆነ ከኔ ጋር የምትስማሙ ከሆነ በደንብ አሜን በሉ። እስቲ እዛም ያላችሁ በደንብ አሜን በሉ። እስቲ በእኔ ዘመን ይሄ አይሆንም በሉ። እስቲ አይሆንም። ነፍስ ስትሳሳ፣ ነፍስ ስትራቆት፣ የእግዚአብሔር ቃል ብርቅ ሲሆን፣ ራእይ ብርቅ ሲሆን፣ እውነት ተናጋሪዎች ብርቅ ሲሆኑ ምናምንቴ ሰዎች ይፈለፈላሉ። ቸርች ውስጥ ይፈለፈላሉ። ዓለም ላይ አይደለም፣ ቸርች ውስጥ ይፈለፈላሉ። በሴሎ የሆነው ይሄ ነው። ሴሎ መቅደስ ላይ የሆነው ኤሊ የነበረውን የክህነት ስራ ሰውና እግዚአብሔርን ለማገናኘት እግዚአብሔር የሾመው ሰውዬ ስራውን አቁሞ ዱካ ላይ ሲቀመጥ ምናምንቴዎች በዙ። ቸርች ውስጥ እርኩሰት በዛ። እንደ ዘንቢል ታቦቱን ይዘው የሚንቀሳቀሱ ሰዎች ተነሱ። ዛሬ እንደተነሱት ሰዎች ምናምንቴ አገልጋዮች እግራቸውና እጃቸው በደም ተጨማልቆ አስወርደው ሰው እየገደሉ ቆመው ፎጣ ይዘው የሚዘሉ ሰዎች ረቡ። ለምን ካልከኝ የእግዚአብሔር ቃል ጠፋ። ራእይ ብርቅ ሆነ። እውነት ተናጋሪዎች ብርቅ ሆኑ። መልእክተኞች ብርቅ ሆኑ። ወንበዴዎች በዙ። የዛን ጊዜ ይፈለፈላል። በምዕመናን መካከል ነው የሚሆን። ምናምንቴዎች በዙ። በእኔ ዘመን አይሆን። በጌታ በኢየሱስ ክርስቶስ ስም ከለክላለሁ። ሲቀኝ እጃችሁን ከፍ አድርጉ። ከምድሬ ላይ ከሕዝቤ ላይ በጌታ በኢየሱስ ክርስቶስ ስም የግብረ ሰዶም መንፈስ ይመታ። እንደ ቀልድ የሴቶችና የወንዶችን አይምሮ የያዘ፣ የጓደኛ ማቾችን አይምሮ የያዘ፣ የትውልድን አይምሮ የያዘ የዘንዶ ኃይል ይወጋ። አዎ እግዚአብሔር የተባረከ ይሁን። ክልክል ነው በወንድና ሴት መካከል እንጂ በሴትና በሴት መካከል አይልም። ምሳሌ 18:22 ሚስትን ያገኘ በረከትን አገኘ ከእግዚአብሔር ሞገስን ይቀበላል ነው የሚለው። ወንድ ከወንድ ሴት ከሴት ሲተዛዘል አይደለም በረከትን ይቀበለው። ሚስትን ያገኘ በረከትን ሚስትን ያገኘ ነው። እሺ የሚስትን ቤተሰብ ፍራንክ ያገኘ አይልም። አት ወንበዴ በደንብ ስማኝ። ሚስትን ያገኘ ነው። ሚስትና ፍራንክ ለይ። ሚስትን ያገኘ በረከትን ሚስት ናት። በረከት ራሷ ይዛው የምትመጣው ኮልኮል አይደለም። በረከት ከእግዚአብሔር ዘንድ ሞገስን ይቀበላል። ሚስትን ያገኘ ልክ እንደዚህ ባልም ያገኘ ነው እንጂ የባል ምን አለው ስንት አለው የሚነበብ ነገር አለው እንዴ ምናምን አትበይ። ባል ያገኘ ነው የሚለው። አንድ ወንድም ምን አለኝ፣ ቸርዬ በጣም ነው የሚያሳዝነው በዚህ ዘመን እኮ ያሉ እህቶች አለ ፍራንክ
ስንት እንደሆነ ያውቃሉ ኪስ ሳይገቡዋል። በጣም ገረም። ምን ማለት ነው አልኩት። አታውቅም አለ። እንዴት አርጋ ቀይ እንደምትሰጥ አታውቅም አለ። ኪስ ባዶ ሲሆን ያውቃሉ አለ። እንደዚህ ነው የሚያሟችሁ። ስለዚህ ሰው አግቡ፣ ሰው አግቡ። ስለዚህ ይሄ በጣም ወሳኝ ነገር ነው። ያላመነ ማግባት የእግዚአብሔርን ዓላማ መቃወም ነው። ወንድና ሴት እንጂ ሴትና ሴት ወንድና ወንድ መጋባት በጣም ነውር ነው። ራስን በቅድስና መጠበቅ በጣም አስፈላጊ ነው። ራሴን በቅድስና እጠብቃለሁ በሉኝ እስቲ። በጣም ስናድግ፣ በጣም ስንበለጽግ፣ በጣም ዘመናዊ ስንሆን ቅድስና አይወልቅ። የቤተ ክርስቲያን ቋሚ መልኳን ምን ቅድስና። ቅድስና ለማ ለእግዚአብሔር። ስለዚህ መቀደስ አለብን። እያንዳንዱ ሰው የራሱን ቅድስና መጠበቅ አለበት። ቸርዬ ስለ ጋብቻ አልነበረም ወይ ነግራችኋለሁ። ታዲያ ምን እያወራው ያለሁት እኮ አግቢ ሰውዬ ቅድስና ያለ ሰው መሆን አለብህ እያልኩ፣ የምታገቢው ሴትዮ ቅድስና ያለሽ መሆን አለብሽ እያልኩ። ቅድስና ወሳኝ ነው። ወሳኝነቱ ማመን አለብህ ነው። ቅድስና በጣም አስፈላጊና ዋና ነገር እንደሆነ ካላወቅህ እኮ ነገር እርምጥምጥ ነው የምትሆን። በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 11:3 በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበረ፣ ቢሆንም በእርግጥ ታገሱኝ ይላል ጳውሎስ። በእግዚአብሔር ቅንነት እቀናላችኋለሁ። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና ይላል። ሁልጊዜ ትጋቱ እናንተን ንጽሕት አድርጌ ለአንድ ወንድ አጭቻቸዋለሁ፣ ቅድስናቸውን ለክርስቶስ እንዲኖሩ። የጳውሎስ ሥራ ሰዎቹን ለክርስቶስ መለየት ነው። ክርስቶስ ንጹህ ማድረግ። ተዘጋጁ፣ ለክርስቶስ ኑሩለት። ክርስቶስ የሚፈልገው አይነት ህይወት ያዙ። ቅድስና ማለት ለክርስቶስ መኖር ማለት ነው። ለክርስቶስ መለየት ማለት ነው። በንጽህና እሱን እየጠበቁ እሱን እየናፈቁ ከእሱ ጋር እንደምትገናኝ ሙሽራ ራስን እያስቆነጀሽ መጠበቅ ማለት ነው። ኢየሱስ ይመጣል። ሙሽሪት ኢየሱስ ይመጣል። ስለዚህ ሙሽራ ስላለሽ ለሱ ለአንድ ወንድ እንደታጨች ሙሽራ አጭችሻለሁ፣ ለዛን ቀን ነው ምሰራው አለ። ስለዚህ ተቀደሱ። ለክርስቲያኖች ቅድስና ወሳኝና ዋና ነገር ነው። አንደኛ ተሰሎንቄ ምዕራፍ 4:1-8 እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንዲገባችሁ ከኛ ዘንድ ተቀበላችሁት እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እለምናችኋለሁ፣ እንመክራችሁማለን። በጌታ በኢየሱስም የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ። መጽሐፍ ያዛችሁ አብረን ብናነብ ደስ ይለኛል። ይህ የእግዚአብሔር ፈቃድ እርሱም ምናችሁ ነው? መቀደስ። የእግዚአብሔር ፈቃድ በእኔ ህይወት ምንድነው የሚል ጥያቄ ካላችሁ ወጣቶች መቀደሳችሁ። የእግዚአብሔር ፈቃድ በእኔ ህይወት ምንድነው? ማን ኦፍ ጋድ ተናገርብኝ፣ ልናገርብህ፣ ተቀደስ። መቀደሳችሁ የእግዚአብሔር ፈቃድ እርሱም ምንድነው? መቀደሳችሁ ነውና። ከዛስ ቁጥር 5 ከዝሙት እንድትርቁ፣ በዝሙት እንድትዘፈዘፉ አይልም። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ እንደ አሕዛብ አትሁኑ። ከዝሙት ራቁ ክርስቲያኖች። የእግዚአብሔር ፈቃድ ለክርስቲያን ምንድነው? ወጣት ክርስቲያን፣ ያገባ ክርስቲያን፣ ያገባ ትልቅ ሰውዬ፣ ትንሽ ሰውዬ፣ ሴት፣ ወንድ ክርስቲያን ከሆነ ምንድነው የእግዚአብሔር ፈቃድ? መቀደስ። ያንተን ምንዝርና የሚያጸድቅ ቅባት የለም። የኛን ርኩሰት የሚያጸድቅ ጸጋም ቅባትም የለም። ሌቦች ነው ይሄን የሚያደርጉት። ከነውም ብድና ተቀብተሃል ካሉ ይኸውልህ በቁምህ እየቀበሩህ። የእግዚአብሔር ፈቃድ መቀደሳችን ይገርም ነው። መቀደሳችሁ ነው። ከናንተ እያንዳንዱ አብረን ምንላት ደስ ይለኛል። ከናንተ እያንዳንዱ በጅምላ አይደለም፣ እያንዳንዱ ምኑን በሉልኝ፣ ጮክ በሉና በሉት። የራሱን ዕቃ። የራሱ ምን ዕቃ አላችሁ? በኢየሱስ ዕቃ፣ በኢየሱስ ዕቃ ይለዋል እንዴ? መጽሐፉ ነው ያለው። እያንዳንዱ የራሱን ዕቃ
በቅድስናና በክብር ያገኝ ዘንድ እንዲያውቅ የራስህን ዕቃ በቅድስና ጠብቅ የሚለው መጽሐፍ። አትዝረክረክ። እያንዳንዱ ከእናንተ መካከል እያንዳንዱ ሰው የራሱን ዕቃ በቅድስና ይጠብቅ። አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ዕቃውን አልጠብቅም ብሎ ይበቀላል። በዚህ ጉዳይ በቀላል እግዚአብሔር ይበቀላል። የሚበቀል ነውና ማንም በዚህ ነገር አይተላለፍ። ማንም ሰው በዚህ ጉዳይ ሞኝ አይሁን። እግዚአብሔር ይበቀላል። ስለዚህ ክርስቲያን ወጣቶች ምን ተቀደሱ፣ ለዩ ራሳችሁን ለእግዚአብሔር፣ ራሳችሁን ጠብቁ፣ በእግዚአብሔር ፊት ቁሙ። ቢወድቅስ ትነሳላችሁ። እግዚአብሔር መሐሪ። እኔ የጽድቅ አካውንት ላስከፍታችሁ አይደለም፣ የእግዚአብሔርን እውነት ልነግራችሁ። የደጉ ጌታ ሐሳቡ፣ ፕላኑ፣ ፍላጎቱ፣ ፈቃዱ ክርስቲያኖች ላይ ምንድነው ካልከኝ እንድንቀደስ፣ ራሳችን እንድንጠብቅ፣ እያንዳንዱ ሰው የራሱን ዕቃ እንዲጠብቅ። ይሄንን አላውቅም ብሎ ቢተላለፍስ እግዚአብሔር ይበቀለዋል። አትተላለፍ፣ ሞኝ አትሁኑ። ይገርም። ወንድሙን አታል ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ለርኩሰት አልተጠራንም። እስቲ ለርኩሰት አልተጠራውም በሉ። ይሄ በጣም ፓወርፉል ነው ታውቃላችሁ። አንድ እንትን አየው ኮሜንት፣ ማን ኮትና ሱሪ ሊገዛልን ነው ይሄን ትምህርት አስተምረ ጉባኤ ይበተንብሃል አለኝ አንድ ሰው። እናንተ ነው እንዴ ኮትና ሱሪ የምትገዙልኝ አለኝ። ጉባኤ ይባላል። እኔ ምን አገባኝ? እኔ ጉባኤ ሰብስብ አይደለም ያለኝ፣ እውነትን ተናገር ነው ያለኝ። ይህንን እውነት ተናግሮ ባዶ ይሆንብሃል አለኝ። አሁን እዚህ ያለ አይመስለኝም፣ እዛ ያለ ነው። አይነ ስቡ ይጥፋ አለልም፣ ግን እውነት ነው። ሰይጣን በጣም እየበሸቀ ነው ታውቃላችሁ። በጣም እየተናደደ ነው። መታችሁ መማራችሁ ያበሽቀዋል። የኔ እውነት መናገር ያበሽቀዋል። ይፈልገኛል፣ አያገኘኝም። እኔ የለውም እግዚአብሔር ተሰው ጠፍቻለሁ፣ እናንተም አትገኙ። መጽሐፍ ሄኖክን አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይል። ለምን ሲባል እግዚአብሔር ወስዶታል። በኢየሱስ ስም አካሄዳችሁን ከእግዚአብሔር ጋር በማድረግ እግዚአብሔር ይውሰዳችሁ። ለክፉዎች አትገኙ፣ ለአመጽ አትገኙ፣ ለርኩሰት አትገኙ፣ ለዝሙት አትገኙ፣ ለጣላታቾች አትገኙ። እግዚአብሔር ይሰውራችሁ። እንደ እግዚአብሔር ፈቃድ በመንገዱ ስትሄዱ አትገኙ። ሰው ደንግጧል። እንዴ ኮስተሪው እንዴ ተወራለ እንዴ? ባለፉት እሁዶች 4 ቀጠሮዎች ብዬ ሲሪየስ ነገሮች ሰው እንዴ ጉባኤ ልትበትን ነው እንዴ ያለኝ አንድ ሰው። ምንድነው ፕሮግራም ይሸርዬ እንዴ በዘም አባብ ለመያዝ ነው እንጂ ሰው እኔ አባብዬ ልይዝ አልመጣሁም። ብራዘር አባብሎ አላመጣኝማ። ለምሮም አባብልህ ከፈለክ ሂድ። አዋጭ ነገር ካገኘ እኔ ምን አገባኝ? እኔ አይኖቼ እሱ ላይ ናቸው። ክብር ለኢየሱስ ይሁን። የዘመኔ ቁጥር እኔ ጋር አይደለም ያለው። ኤኒ ታይም ትኬት ኦፊስ ቡክ ተደርጎ ከመጣ እኔ እሄዳለሁ። ባለውበት ሰዓት ግን የምነግርህ እግዚአብሔርን ፈቃድ ነው። ተቀደስ፣ ራስን ለይ፣ መልስ ትሰጣለህ ለእያንዳንዱ ነገር። እያንዳንዱ ሰው የራሱን ዕቃ በቅድስናና በክብር ይጠብቅ። ጠርቶናል ለቅድስና፣ ለርኩሰት አልተጠራንም። ስለዚህ በርኩሰት ውስጥ ያላችሁ ሰዎች፣ እዛ ውስጥ ሆናችሁ እያላዘናችሁ ያላችሁ፣ እየዘመራችሁ ትንቢት የምትፈልጉ እግዚአብሔር ለዚህ አልጠራችሁም። ለወንብድና አልጠራችሁም፣ ለውሽማ አልጠራችሁም። በድብቅ ለመልከስከስ እግዚአብሔር አልጠራችሁም። እዚህም እዛም ያላችሁ አልጠራህም እግዚአብሔር። ድምፅህን አጎርነን ጌታ ያልክ አትቀልድ። በዜማ እኔ አንድ ሌባ አውቃለሁ። አሁን ወደ ጌታ ሄዷል። ሌባ ነብይ ነው። ሌባ እና ሁሌ ቀድሞንም ባባም የሚሆነው እሱ ነው። ከባድ ወንጀል የሚሰራው ደግሞ እሱ ነው። ይምታታብናል። ይህ ሰውዬ ግን ማለት በጣም ጨዋ የሚሆንብን እሱ ነው። ብድግ ብሎ ደግሞ የሚሆን ወንበዴ ነው። እያለቀስክ እግዚአብሔርን አታታልል። ግድ የለህም። እግርህን አነባብረህ ንስሐ ግባ ከፈለክ። አታልቅስ፣ ግን ልክ አለመሆንህን እወቅ። ራስን አታታል። እግዚአብሔር ለጽድቅ ለቅድስና ጠርቶናል። እስቲ አሜን። እንግዲህ የሚጥል ሰውን የጣለ አይደለም ማለት ራሱ የተሰጠውን ዕቃ ዝም ብሎ በየቦታው የሚጥል ሰው፣ ራሱን የሚጥል ሰው፣ ለርኩሰት የሚጥል ሰው የሚጥለው ሰውን አይደለም የጣለው።
መንፈስ ቅዱስን በእናንተ እንዲኖር የሰጠውን ማንን ነው ይላል? እግዚአብሔርን ነው እንጂ። እስቲ እግዚአብሔርን አልጠለውም በሉ። አዎ ስንርመጠመጥ የሚወድቀው እግዚአብሔር ነው የሚለው። እስቲ እግዚአብሔርን አልጥለውም በሉ። ለምን ካላችሁኝ እሱ ቅዱስ ነው። መጽሐፍ ጴጥሮስም የነገረን ይሄን ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ ደግሞ በኑሯችሁ ሁሉ ምን ሁኑ? ቅዱሳን። ክርስቲያኖች በጣም ስናድግ ይሄ መልእክት አልተቀየረም። በኑሯችን ሁሉ ቅዱስ እንድንሆን እግዚአብሔር ይጠብቃል። ኑሮ በጣም ሲወደድ አይቀየርም ይሄ መልእክት። ፖለቲካው በጣም ሲጦዝ አይቀየርም ይሄ መልእክት። ሀገር ሲፈስ ይሄ መልእክት አይቀየርም። ቤተክርስቲያን ስትወላልቅ ይሄ መልእክት አይቀየርም። አሁን ችግር ውስጥ ነው ያሉትና ችግር የለም የሚባል ነገር ይሄ የእግዚአብሔር እውነት ስለሆነ እግዚአብሔር ማስተዋል ይስጠን። ትንሽ ነገር ልጨምር። ከጋብቻ በፊት ያለው ወሲብ የሚያመጣቸውን ጉዳቶች ትንሽ ነገር በጣም በፍጥነት ላውራ። እስቲ ተናገር በሉኝ። እሺ፣ ከጋብቻ በፊት ያለው ወሲብ እርኩሰትን ብንለማመድ፣ ኃጢአት ብንሰራ፣ ብንደበቅና ነገሩ ባይታወቅብን ዝም ብለን ብንሄድ ምንድነው ሀፕን የሚያደርገው? ፓስተር ቸሪ በእግዚአብሔር ፊት ይህንን ቅድስናችንን ያበላሻል። በሰው ፊት በጣም ጨዋ ልትባል ትችላለህ። በእግዚአብሔር ፊት ያለው ነገርህን ያበላሻል። እግዚአብሔር ሁሉንም በብርሃን ስለሚያውቅ ማለት። ስለዚህ ከጋብቻ ውጭ ያለ ርኩሰት፣ ከጋብቻ ውጭ ያለ ቅድስናን የሚያጎድፍ ነውር፣ ዝሙት ምናምን ከእግዚአብሔር ፊት ቅድስናን ያበላሻል። ሌላው ንጽህናን ያጎድላል፣ ውሸታም ያደርጋል፣ ዋሾ ያደርጋል። ውሸታም መሆን የሚፈልግ ሰው አለ በእግዚአብሔር ፊት? አትውሸታ መባል የሚፈልግ ሰው አለ? አካባቢ ሰፈር ምናምን ደጉ ብሎ በጣም ታዋቂ ተብለ በጣም የበጎ ሰው ሽልማት ሁሉ ልትሸለም ትችላለህ። ይህ ሰውዬ አንደኛ ነው ብሎ አገር ምናምን። እግዚአብሔር ግን ሁሉንም በብርሃን ያያል። ውሸታም ትሆናለህ። ለክርስቶስ ያለውን ምስክርነት ያቆሽሸዋል። የምናወራው ነገር ይበላሻል፣ ያረክሰዋል። ሰውነታችሁ በእናንተ ዘንድ የሚኖር የሕያው የእግዚአብሔር ቤተ ምንድን ነው ተብሏል? መቅደስ ተብሏል። እያወራን ስናጎድፈው ወንጌሉን ያበላሸዋል። ክርስቶስ መስቀል ላይ የሰራውን ያንን ግሩም ስራ ያበላሸዋል። እምነት ሰው እንዲያጣ ያደርገዋል። ሰው ይህንን የሞተለትን ክርስቶስ እንዳይቀበለው ያደርገዋል። የኛ ህይወት መዝቀጥ ሌሎች ሰዎች ክርስቶስ ሞቶላቸው በእኛ ምክንያት ክርስትና በአፍንጫ ይውጣ እንዲሉ ሊያደርግ ይችላል። ጋብቻ ውጭ ያለ ዝሙት ወይም ርኩሰት፣ እርግዝናን ያልተፈለገ ደግሞ አይነት እርግዝና ያመጣል። ከዛ ወደ ነፍስ ማጥፋት ውስጥ ሰውን ይዞ ሊሄድ። አፖርሽን በጣም ብዙ ወጣቶች አፖርሽን የሚያደርጉ ወጣቶች አሉ፣ እዚህም እዛም በጣም ብዙ ወጣቶች። በዚህ ላይ የሰለጠኑ ደግሞ ሐኪም ቤቶች አሉ፣ ነጭ በሰማያዊ ተቀብተው ቁጭ ላይ ይጠብቋቸዋል። ዝሙቱ ይሄን ነው የሚያደርገው። እርግዝና ያመጣል። ከዛ ተደብቆ የመጣ ነገር ስለሆነ ወደ አፖርሽን ይኬዳል። ድምጽ የሌለው ልጅን ደሙን ያፈሱታል። ጮሆ መዳን የማይችል አስዳድኑኝ ቢል ማንም የማይሰማው የሆነች ወጣት ማህፀን ውስጥ ተቀምጦ እየጮኸ ወስዳ ታርደዋለች፣ ትገለዋለች። በዚህ አትራፊ አጋንንት ብቻ ነው። በዚህ ተጠቃሚ አጋንንት ብቻ ነው። ስለ ቅድስና ስትማሩ በጣም የሚበሳጨው አጋንንት ብቻ ነው። ይሄንን ስታቁ የሚተርፈው አንደኛ የእናንተ ማስብና ማንነታችሁ ይተርፋል። ሁለተኛ ልትገሏቸው ያዘጋጃቸው ልጆች ይተርፋሉ። ሶስተኛ እግዚአብሔር ይከብራል። ከጋብቻ ውጭ ያለው ነገር ይሄንን የሚያደርገው ነፍስ ማጥፋት ውስጥ ሰው ይገባል። ከዚህ ቅድስናችሁን ጠብቁ፣ ራሳችሁን ጠብቁ። ሰይጣን ክፉ ነው፣ አረመኔ ነው። መቼም ሐሳቡን አይቀይርም። ደም ማፍሰስ ነው ስራው። ሌባ ነው፣ ሊሰርቅ ሊያርድ ነው የመጣው። እግዚአብሔር ይጠብቀን። ሌላው ወሲብ ትዕግስተ ቢስ ያደርጋል፣ ነጭናጫ ያደርጋል። ሰዎች ትዕግስተ ቢስ፣ ታማኝነት የጎደለን ክርስቲያኖች ያደርገናል። ነጭናጫ፣ በሁሉ ነገር ብስጭት ምን መስማማት ማንችል፣ ኳይር ውስጥ ካለን ምናፈራርስ፣
ህብረቶቻችን ምናበላሽ፣ ሰላማዊ ጓደኝነትን ምናጠፋ አንዱ ዮሴፍ ቀውስ ነው። ይሄን ቆሮንቶስ ውስጥ ፈልጋ አታገኘው። ይሄ የሰማይ ጥበብን እግዚአብሔር በዘመናት መካከል ተለቅመው የተገኙ እውነቶች ናቸው እነዚህ። እግዚአብሔር ማስተዋል ይስጠን። አንድ ልጨምር፣ የአባለዘር በሽታ፣ ሌሎችም በሽታዎች። የአባለዘር በሽታ ይይዛል። በጣም ብዙ ክርስቲያን የአባለዘር በሽታ ይዞት ሄዶ አይታከም። ሸይጣን ይገላል፣ በሱ ይገላል። የአባለዘር በሽታ ደግሞ በጣም ክፋቱ ተደብቀ ስትኖር ውስጥን ይበላና መሃን ያረጋል። በሽተኛ ያረጋል። HIV ይዛል። አሁን ይሄን ጤና ጥበቃ ነው ማስተማር ያለበት ብላችሁ ነው የምታስቡታል? እኔ የቴጄ እኔ ያለው እግዚአብሔር ይመስገን። ሄፓታይተስ ቢ ይዛል፣ የጉበት በሽታ ይዛል፣ የአባለዘር በሽታ ይዛል፣ የተለያዩ በሽታዎች ይዙሃል። አግባብ የምትልከሰከስ ከሆነ ትሞታለህ። ነፍስህን ነው የሚያጠፋው። አሁን ይሄንን እንግዲህ ጮክ ብለን መነጋገር አለብን። እኔ አታመንዝሩ ብዬ ቤተክርስቲያን ሳስተምር እዚህ ጋር ማጨስ ክልክል ነው ብዬ ለጠፍኩ ነው ይመስለኝ። ሁሌ እናገራለሁ። ቸርች ውስጥ ይሄ የተለጠፈ ነው ይመስለኝ። እኔ አንድ ወዳጄ ነግሮኛል። አሜሪካን ሀገር የሆነ ሀገር ሄዶ ቸርች ውስጥ ኖ ስሞኪንግ ኖ ኪሲንግ ምናምን የሚል ተጽፏል አለ። አንተ ቸርች ውስጥ የሚመጡ ሰዎች አሉ ማለት ነው። ኖ ኪሲንግ ኖ ስሞኪንግ ምናምን ቸርች ውስጥ። አሁን ቸርች ውስጥ ኖ ስሞኪንግ ኖ ኪሲንግ ማለት አለብን ማለት ነው። ወዴት ነው እየሄድን ያለን? እግዚአብሔር በዙፋኑ ላይ አለ። አይኖቹ ተከፍተዋል። መጽሐፍ ቅዱስ የእግዚአብሔር አይኖች በምድር ምእመናን ላይ ናቸው ይላል። በቀና መንገድ የሚሄድ እርሱ ያገለግለኛል ይላል። እግዚአብሔርን ማገልገል ይሁንልን። በቅድስና በመኖር ቀሪ ዘመናችን ይለቅ። ሄኖክ አካሄዱን የቀየረው በ20 ዓመቱ አይደለም፣ 160 ምናምን ዓመት ኖሮ ነው። 160 ምናምን ኖረና 160 ምናምን ሻማዩን ጫካ እየነደደለት ሰውየው ዲሳይድ አረገ። በቃኛል፣ እኔ ከዚህ ቀን ጀምሮ የሚሄደው እንደ እግዚአብሔር ቃል ነዋል። አካሄዱን ከዛሬ ጀምሮ እንደ ጓደኞች አልሄድም፣ እንደ ሰፈር ልጆች አልሄድም፣ እንደ ባህሉ አልሄድም፣ ሀገሩ ላይ እንዳለው አልሄድም። ከዚህ ቀን ጀምሮ እንደ እግዚአብሔር ቃል ነው የሚሄደው ብሎ መንገዱን ቀየረ ይላል። ከዚህ ሁሉ እድሜ በኋላ ቀየረ። ከዛ አልተገኝ የሚል የሰማይ አምላክ እግዚአብሔር መንገዳችሁን መቀየር ያድርግላችሁ። በቃ ይቅር። እስከ መቼ ድረስ? እግዚአብሔር እየተናገረን ነው፣ ሊታደገን ነው የመጣው። ይሄ አቁሳይ ነው፣ ፍላጻ ነው፣ የሰይጣን ወጥመድ ነው። በዚህ የታሰራችሁ ሰዎች እዚህ ምዛም ያላችሁ፣ መውጣት ያቃታችሁ፣ እያለቀሳችሁ ያላችሁ፣ ደም እንባ የምታለቅሱ ታስራችሁ ያላችሁ፣ ምን እንደሚያስለቅሳችሁ ማታውቁ ግን ታስራችኋል፣ ተወግታችኋል፣ ተይዛችኋል፣ በክፋት ወጥመድ ውስጥ ወድቃችኋል። ማን ነው የሚያድነኝ የምትሉ ዛሬ የሚያድናችሁ የሰራዊት አምላክ እግዚአብሔር አለ። እጆቻችሁን ጎትቶ ሊያወጣ ፍቃዳችሁ ከሆነ አውጣኝ ካላችሁ ሊያወጣችሁ አምላኬ በዙፋኑ ላይ አለ። እንዲያወጣው የሚፈልግ ሰው በደንብ አሜን ይበለኝ። በድርጊት የረከሳችሁ፣ በሐሳብ የረከሳችሁ፣ በዝግጅት ላይ ያላችሁ፣ ለመርከስ ፕሮግራም ያላችሁ፣ ቀጠሮ ያላችሁ አምላኬ ያውጣችሁ። በጠላት ፍላጻ ተወግተው የሞቱ ብዙዎች ናቸው። እግዚአብሔር ይርዳል።